ሙሽሪት ሙሽሪት እናትሽ በሰጠሽን ስጦታ ሳንሰጥሽ በሉ ደህና ዋሉ። አሜን። ደህና ዋሉ። አብሸኛቸው እሺ ሙሽሪት፣ እኔ ለካ በእግር በፈረስ ስፈልግሽ አንቺ ቅርቤ ነበርሽ፣ እዚህ ስራዬ ነበርሽ አይደል? እውነቱን ለመናገር አድናቆቴን መደበቅ ወይም መሸፈን አልችልም። ማንም ሁኚ ማን ናታንን ከኔ እጅ ወስደሽ የራስሽ የግልሽ አድርገሽዋል። ይሄ ደግሞ በጣም ትልቅ ድል ነው። ወይዘሪት ፍቅር እኮ ውድድር አይደለም፣ የልብ ምርጫ ነው። እሱን ልክ ነሽ። አሁን እኮ ገባኝ። እንኳን አወኩሽ ሰላም፣ እንኳን አወኩሽ። ሰላም፣ እንኳን ደስ ያለሽ። አመሰግናለሁ። በሉ በቃ አሁን ወደ ደስታችን እንመለስ አይደል? እንዝናለን። ቅድም ትምህርት ቤት የመጣ ይመስላል። ከዚህ እንሂድ። እነዚህ ጥሩ ሰዎች አሉ፣ መጥፎ ሰዎች ናቸው። እሺ Everyone thinks they know the market, but do you really know where to move? Where? ንገሪኝ እስኪ ከኔ ይቺ ገጠሪ እማትረባ የገጠር ልጅ ተሽላ ነው እሷን የመረጥከው? ቆይ ናታን፣ እኔ ምን ያህል እንደምወድ
ምን ያህል አንተ ቦታ እንዳለኝ እያወቅ ከኔ እቺ ምንም የሆነች ምናምን ተሽላለ? ንገረኝ ንገረኝ። አንተ አይደለም ማናገረው። ዝም አትበለኝ። መልስልኝ። ተናገራ ተናገር ተናገር። ምነው መጥረጊያውን አስቀየሽ? ወይዘሪት ከመሄድሽ በፊት አንዳንድ ነገር ማውራት ያለብን አይመስልሽም? ዞር በይልኝ። እንግዲህ አሁን ወንድሜ ሙሽራ ማን እንደሆነች ያውቅሻል። ስለዚህ ጭንቅላትሽ ውስጥ እየተመላለሰ ያለውን ሀሳብ ማወቅ እፈልጋለሁ። ስሚኝ ሮዛ፣ እኔ ከማንም በላይ ያንቺ ጠበቃ ነኝ ባይነት ነው በጣም የሰለቸኝ። እሺ እና እህት ወንድሟ ጠበቃ ምን የለባትም ትያለሽን? እሱን አላቀልሽም። ግን ደግሞ ሮዛ በቃ ቀን በቀን ከኔ ጋር መፋጠጥሽን የምታፈጭብኝን ነገር አልወደውም። በቃ ተይኝ ተይኝ እባክሽ ተይኝ። እንዴ ሰላምና ናታን እስካልተውሻቸው ድረስ መቼም አልተውሽም። እሺ እሺ የማኪ ናታን፣ ቆይ ለምንድን ነው ማኪ እንደዚህ የምታናዳት? እሷ እኮ ትወዳለች። ያልወዳትም በቃ ካልወደድካቸዋታ። አይ ማኪ የኔ ምስኪን፣ እንደው ምን ይሻልሻል? እኔ ማረፍ እፈልጋለሁ። እሺ ማይ ዳንደር እስኪ ሙዚቃ ልክፈትላችሁ። የትኛውን ልክፈትላችሁ መሰላችሁ? በቃ የህይወቴን ልክፈትላችኋል። ሙሽሪትና ሙሽራ እንኳን ደስ አላችሁ። ናታን ምን የምታደርግ ይመስላል? እባክሽ ምንም አታመጣም። ናታን እማዬ እኮ ናት። ምንም አታደርግም ብዬ ማሰብ አልችልም። ከዚህ በኋላ ምንም ነገር አታመጣም። አሁን ሙሽሮች መሆናችንን ስለምታውቅ ምንም ማድረግ አትችልም። እስኪ እንዳፍ ያደርገው። ሙሽሮቹ በጣም ያምራሉ አይደል? በጣም ያምራሉ። ግን አንቺ ደስ ያለሽ አትመስይም። ኡፍ ሮዛ ተይኝ ተይኝ በቃ። እኔ እኮ እንደዚህ ላስደነግጥሽ አይደለም። ለምንድን ነው እንደዚህ የምትሆኚ? እንኳን ደስ አላችሁ።
የአብርሃምን ቃራዩን ጋብቻ ሮዝ እንደዚህ ሆነ የትም እንዳትሄድ እሺ። እንዳነኪ ቆይ እንዳነኪ እኔ አንድ መናገር የምፈልገው ነገር አለ። أنا مرعوبة عملت شي بشع كتير. زينب أنا قتل ሙሽሪት እኔ ላንቺ በጣም ትልቅ ስጦታ አለኝ። ነገ ትነግሪያታለሽ። አሁን መሽቷል። ተነሽ። አይ ዛሬ አሁን ቆይ ልንገራት እንጂ ልንገራት። ለማንኛውም በሷ ምክንያት ደስታችን መበላሸት የለበትም። እናንተ ጨፍራ ልንገራት እኮ ቆይ ልንገራት። ላድርግልህ? ምን አድርጌ ላድንህ? ቆይ ለምንድን ነው ልቤ አንተን ትቶ መሄድ ያልቻለው? ለምንድን ነው ሁሌ ወደ አንተ የምሮጠው? እንደዚህ ሆነ እያየሁ እንኳን አንተን ትቶ መሄድ ለእኔ የማይታሰብ ነገር ሆኗል። ቅዱስ ደህና ማየት በጣም ነው የናፈቀኝ። በጣም ደግሞ ትድናለህ። እሺ ትንሽ ብቻ ነው የቀረው። ትንሽ ልጅንም ታገኛታለህ። በጣም ትንሽ ጊዜ። ሰላም እመቤት። ያ ልጅ እኛ ሰፈር ምን ይሰራል? ተይ እንጂ እብድ እኮ መድረሻ ሲሄድ እኮ ነው የሚያድረው። አይ ይሄ አጋጣሚ ነው ብዬ በፍጹም መቀበል አልፈልግም። ሞገስ በአስቸኳይ ይሄን ነገር አጣራልኝ። ያቺ ሮዛ ተብዬዋን ምን ደረጃ ላይ እንዳለች ማወቅ እፈልጋለሁ። እሺ እናጣራለን። አንቺ አታስቢ። መልካም ቀን። አምላኬ አደራ፣ ይህን ነገር ለአንተ አደራ ሰጥቻለሁ። ቤተሰቦች ይጠብቅልኝ። አምላኬ ፈራ አደራ።
በራሱ ሀሳብ በሰላም ተገላገልሽ አደረግሽ።